ለአካባቢ ጎረቤት ሁሉ ቢላ ወርድ ነበር ለአመት በዓል ማለት ነው። የሰትየዋ ወንበር ተሰብሮባት ቡና መጣፈላበት ያንን በጥሩ ሁኔታ ሰራውላት። ከሰራውላት በኋላ አመት በዓሉን በደንብ አስደስታኝ አዋለች። መጀመሪያ ባይምሮዬ ቀርጻታለሁ፣ ባይምሮዬ ይይዛለሁ፣ ከየትም ስዞር አያዋለሁ። ያየሁትን ነገር ይህን ነገር አደርጋለሁ ብዬ ባስብ ምናልባት አልሆንልኝ ብሎ ቢዘገይ 2 ወር ወይ 1 ወር ቢዘገይ ቆይ ያቺ ባይምሮዬ ሳጠፋም ያቺን አደርጋታለሁ። ትክክል ነው። ከየትም ማይገኝ እኮ እንደኔ እንጨት ቆርጦ አስተካክሎ በእግር የሚሰራ አለ ትላላችሁ? የለም በእርግጠኛ ሆኜ የሚጽፉ ስዕል የሚስሉ ምናምን አሉ። ስዕል ቀላል ነው፣ አይምሮ ነው የሚጠይቀው። ይሄ ግን ጉልበት ስራ ነው፣ ኃይል ጉልበት ነው የሚጠይቀው። ምን ማስታወሰው ነገር የለኝም። ይልቅስ እኔ ተኝቼ የማያርፍ ጭንቅላቴ ተኝቼ ነው ነገ ይሄን ማድረግ አለብኝ ብሎ ሲንከራተት የሚያደርግ ተኝቼ እንጂ ቁጭ ብዬ እየሰራሁ ምንም የሚሰማኝ ጉዳይ የለኝም። አሁን ይሄ ቶርኖስ በመቀርጽበት ጊዜ መሮ በለቀቁ ተወርውሮ እንደሚመታ ማለት አስቸጋሪ ነው። ከዚህ በፊት ትልቅ ቶርኖ ላይ ተጠቀም ነበር። ያ በጣም ተወርውሮ ይመታል። ከእጅ ይቀማል። እንደምትወር ነው እንኳን ከግራ ይቀማል። መሮ ከእጅ ይቀማል። ጥንቃቄ ከሌለ ይቀማል። ምንድነው የሚለው የኔ እጅ እንኳን ይሄን መስራት አይደለም ምንም አያደርግም፣ እሱ ግን በእግሩ ይሰራል ሲሉ ምን ማለታቸው ነው? እጃቸውን እንደገና እንደዚህ ብሎ የራሳቸውን ያቆሽሻሉ ብዬ ለኔ በጣም ትልቅ ደስታ ይሰማኛል። ያንተ ወንበር በጣም አመች ነው። ከግቢ ውስጥ ፀሐይ ለመሞቅም ወደ ተለያዩ ቦታ ላይ ይዞ መዞርም በጣም አመች ነው ብሎ ሲገዛ እኔ በጣም ደስተኛ ነኝ። አንድም ሌላ ጋር ስንገናኝ ደግሞ ያንተ ነገር ምንም ማጥፎ የዘላለም ማስታወሻ ነው።